ባርቾ የወጎችና ልብ ወለዶች ስብስብ ከህይወት ምሻው 2013 አሜሪካን ጉዞ የሚለውን ክፍል ይዘንላችሁ ቀርበናል። እንደ ማንኛውም ኢትዮጵያዊ ታዳጊ አሜሪካን ለመሄድ ሰፍ ማለት የጀመርኩት በልጅነቴ ከሚከተሉት ነገሮች በተከታታይ ተጋልጬ ስለነበር ነው። አንደኛው 10 ዓመት ሲሆነኝ የእድሜ ኩያዬ ካሌብ ባቡር መንገድ ተሻግሮ ትልቅ ህንፃ ከሚሰራበት ቦታ ትንሽ ስቶኮ ሰርቆና ደብቆ ከመጣና ሁላችንም ሰብስቦ ካሳየ በኋላ እዩ የአሜሪካ ጭቃ አለን። ከስንት ወረፋና ስንት ልመና በኋላ የአሜሪካ ጭቃውን አስነካኝ። ጣቶቼ በፍራሽ ላይ የሚዘሉ መሰለኝ። ይደላል፣ ይመቻል። የአሜሪካ ጭቃ ይሄ ነው አልኩት። አዎ ዝናብ ሲዘንብ ጭቃቸው ይሄ ነው፣ ደስ አይልም አለኝ። ሲቆይ የኔ እንዳይመስለኝ ፈርቶ ነው መሰለኝ እስቱኮውን እየነጠቀኝ። ጭቃው እንኳን እንዲህ ያማረ ሀገር ምንኛ ሀገሩም ነው ብዬ እያሰብኩና የሀገሬን ከአፈርና ውሃ የተሰራ ተራ ጭቃ በእግሮቼ እያቦካሁ ወደ ቤት ሄድኩ። ሁለተኛው በ12 ዓመቴ አብሮን የሚኖረው የአጎቴ ልጅ ጋዲሳ አሜሪካ ለመሄድ ፕሮሰስ መጀመሩ እንደ ከባድ የሀገር ሚስጥር በእናቴ በሱ እናት በአባቴና በሱ አባት መካከል በሹክሹክታ ሲወራ ጓዳ ሆኜ በአጋጣሚ ሰማሁ። ፕሮሰስ ቃሏ ባትገባኝም ወሳኝ ነገር መሆኗ ገብቶኛል። ደግሞ ለማንም እንዳታወሪ፣ ፕሮሰስ ከሰው ለሰው ከተወራ ይበላሻል። እናቴ ናት ቀስ ብላ ያለችው። ኧረ እኔ ለማን ምን ብዬ አወራለሁ? በሚስጥር ያስጀመረችው ድንግል በሚስጥር ታሳካለት እንጂ። የጋዲሳ እናት እትዬ ወላንሳ እናንተ ናችሁ መቼም ወሬ አይጎዳም እያላችሁ የምታዛምጡት። ዛሬ ሰው ተንኮለኛ ነው። አንድ ሰው አፍ ውስጥ ከገባ ለምን ሆነለት ብሎ ለማፋረስ ሌት ተቀን የሚሰራው ብዙ ነው። ዋ ነገርኩ እንግዲህ ይሄ ነገር ከዚች ቤት እንዳይወጣ። አባቴ ነው። ሴቶቹን በቁጣ ሳይ ኮሎኔል መንግስቱ መድረክ ላይ ቆመው ለህዝብ ንግግር ሲያደርጉ እንደሚሆኑት ይሰራዋል። ፕሮሰስ ከባድ ነገር እንደሆነ የገባኝ ያኔ ነው። ከጥቂት ሳምንታት በኋላ እማዬ የእትዬ ወላንሳ ሴቶች ማህበር ድግስ ይዛኝ ሄደች። ተጨማሪ ሳህን አምጪ ተብዬ ኩሽና ገብቼ ስመለስና ያለ አቅሟ ትልልቅ ሶፋዎችና ሴቶች ይዛ የተጣበበችው ሳሎን በእልልታ በአንድ እግሯ ስትቆም አንድ ሆነ። አቤት ድንግል ምን ይሳናታል? ድንግል ምን ይሳናታል? ቸሩ መድኃኔዓለም እኮ ይሰማል። እሱ ሰማሽ፣ ወላንሳዬ ፈጣሪ ሰማሽ በሚሉ ከዚህም ከዚያም በሚመጡ አረፍተ ነገሮች ታጅቦ እልልታው ቀለጠ። የጋዲሳ ፕሮሰስ ተሳካ ለሚለው የእትዬ ወላንሳና የማይ መረጃ የተሰጠ ምላሽ ነበር። የልጁ አሜሪካን ፕሮሰስ መጀመርና መሳካት ለእናት ለአክስት ብሎም ለቀበሌው ሴቶች ሁሉ እንዲህ ያለ ደስታ እንዳመጣ ባየው ጊዜ ወይኔ ይህች አሜሪካ ምን አይነት ግሩም ሀገር ናት፣ ያላያት ሁሉ ለሚያያት እልል የሚልባት ሀገር እያልኩና በትልቁ ተቆርሶ የተሰጠንን ድፎ ዳቦ እየገመጥኩ ወደ ቤት ተመለስን። በሳምንቱ ቡሄ ነበር። የደራው ጭፈራ ግን እኛ ቤት ብቻ ነበር። ተደጋግሞ የተሰማው ግጥም ይሄ ነው። እዛ ማዶ አንድ ጀሪካን፣ እዚህ ማዶ አንድ ጀሪካን፣ የኔማ ጋዲሳ ልሄድ ነው አሜሪካን። በነገራችን ላይ አበሻ አሜሪካን ለምን አሜሪካ ብቻ ማለት እንደማይችል አይገባኝም። አሜሪካ ሀገር ለማለት አሜሪካን ሀገር እንላለን ነው ወይስ እንዲህ ቡሄ ቡሄ ሲመጣ ስሟ ከጀሪካን ጋር ገጥሞ ሂያጁ ሀገር እየሰማ እንዲወደስባል ነው? ጋዲሳ ወደ አሜሪካን የሚሄድበት ቀን ደረሰ። ቀኑ በብዙ ነገሮች የታጨቀ ቢሆንም በተለይ ትዝ የሚለኝ ግን የሚከተል ነው። ሶስተኛው ገጠመኝ ይሄ መሆኑ ነው። እንግዲህ ለወትሮ የት ገባ የት ወጣ የማይባለው ጋዲሳ፣ ለወትሮ ምን በላ ምን ጠጣ ተብሎ የማይጠየቀው ጋዲሳ፣ ለወትሮ 10 ጊዜ መታቀፍ ቀርቶ ዞር ተብሎ ታይቶ የማይታወቀው ጋዲሳ፣ ልክ በድንገት እንደጸነሰች መሃን ሴት፣ ልክ በምልጃና ምህላ እንደተገኘ ስለት ልጅ እንክብካቤ በዛበት። ጋዲሳ ሻወር አድርጋውን ሰዓት ደረሰ እኮ። ጉዞ ከምሽቱ 4 ሰዓት ተኩል ነው። ይህን የተባለው ግን ከጠዋቱ 5 ሰዓት ከሩብ ላይ ነው። ጋዲ ለምን የዳግምን ሰማያዊ ጃኬት አትወስደውም?
ለብርዱ ይሆናል። በዛ ላይ አዲስ ነው። የዛሬ 2 ዓመት ነው የቀኛዝማች ልጅ ትዕግስት ከእንግሊዝ የላከችለት። አንተ ዳግም ለጋዲ ያንን ጃኬት ስጠው። ዳግም እንባ ቀረሽ ኩርፊያ ኩርፎ እምቢ። ለምን? እሱ አሜሪካን ሊሄድ ነው፣ እኔ ምን አለኝ ሲል እናቴ ተቆጥታ ያን የመሰለ ጃኬት አንተ የት ትለብሰዋለህ? እሱ ለብሶት ቢሄድ ምን አለበት ብላው ፈቃዱን ሳትጠይቅ ከቁም ሳጥን አውጥታ ሰጠችበት። ጋዲሳ የአውሮፕላን ምግብ ጥሩ አይደለም ሲሉ ሰማለሁ። እራትህን በደንብ ብላ፣ ሰዓቱ እኮ ደረሰ። ይህን የተባለው ከቀኑ 9 ሰዓት ተኩል ላይ ነው። የጋዲሳ ዋጋ በአንድ ጊዜ እንዲከፍ ሲል ቁጭ ብያየው። ጋዲሳ ተከበረ፣ ጋዲሳ ተወደደ። አሜሪካ ስለሚሄድ ወርቅ እንቁላል እንደምትጥል ዶሮ እንክብካቤ በዛበት። ወደ 10 ሰዓት ገደማ ጋዲሳ እንደ ታቦት እያረገዱ ከከበቡት ሰዎች መሃል ብድግ አለና በቃ ላይ ሰፈር ሄጄ እነ ቱቱን ቻው ልበላቸው ሲል በቃ ላይ ሰፈር ሄጄ ራሴን ልግደል ያለ ይመስል ሁሉም ሰው በአንድነት ክው አለ። እትዬ ወላንሳ እየሮጠች አጠገቡ ሄደችና አንተ ልጅ ምን ሆነሃል? መንገደኛ ሆነ ዛሬ ቀን ከቤት ልትወጣ ሊያውም ትንሽ ሰዓት ሲቀር ስትለው ሁሉም ሰው አዎ በዛሬ ቀን ባትንቀዠቀዥ ጥሩ ነው፣ አርፈ ተቀመጥ፣ አንድ ነገር ብትሆንስ በማለት አገዟት። ከፕሮሰሱ በፊት ጋዲሳ ከሰፈር ጅብ ጋር እየተጋፋ ሌሊት 8 ሰዓት ሲገባ አስታውሳለሁ። በቡድኑ የሰፈር ጠብ ውስጥ ፊት አውራሪ ሆኖ በየቦታው እየተፈነካከተ ሲመጣ አይቻለሁ። ጠጥቶ በየቱቦ ሲወርቅ ተመልክቻለሁ። ያኔ አንድ ነገር እንዳትሆን ቶሎ ግባ፣ ተጠንቀቅ ያለው ሰው አልነበረም። ነገሩ ገባኝ። ጋዲሳ በዛሬ ቀን እንዳይወጣ የተፈለገው ወጥቶ አንድ ነገር እንዳይሆን ወይ እንዳይሞት ሳይሆን አንድ ነገር ሆኖ ወይ ሞቶ ከአሜሪካን እንዳይቀር ነበር። ልድገመው። ጋዲሳ በዛሬ ቀን እንዳይወጣ የተፈለገው ወጥቶ አንድ ነገር እንዳይሆን ወይ እንዳይሞት ሳይሆን አንድ ነገር ሆኖ ወይ ሞቶ ከአሜሪካን እንዳይቀር ነበር። ስለዚህ የስንት ዘመን ባልንጀሮቹን እነ ቱቱን ሳይሰናበት ቀረ። እንደ ዓመት በዓል ሲጠበቅ የነበረው የመሄጃ ሰዓቱ ሲደርስና እቃው ሲመዘን ከሚፈቀደው በላይ ነው በሚል ትንሽ ግርግር ከተፈጠረ በኋላ ጎረቤታችን ጋሽ አስራት በሚነዳት ላዳ ታክሲ ወደ ቦሌ ለመሄድ ገባ። ከመኪናዋ ውጪ በጠባቧ ግቢ ውስጥ የሚራኮተው ሰው ሁሉ አይን አርፎበታል። ጋዲሳ በከፊል በተከፈተው የታክሲዋ የመስኮት መስታወት ሁሉንም እንባ ባቀረሩ አይኖቹ ያያል። ይህን ጊዜ ነው የጋዲሳ ጓዝ ከመጠን በላይ እንደከበደ የገባኝ። ትከሻው ላይ የእናቱን ተስፋ፣ የአክስቱን አደራ፣ የእኛን ወጣ አውጣን ምኞት፣ የጓደኞቹን ከፊል ቅናት፣ ከፊል ደስታ፣ የጎረቤቶቹን መቀኝነት እንደተሸከመ አየሁ። ይህ ሁሉ ቢመዘን ከኩንታል በላይ ይሆናል። በዛች ደቂቃ ከአሜሪካን ሀገር መሄድ ሽሮና በርበሬ ብቻ ሳይሆን ከባድ ኃላፊነት እንደሚያሸክም ውል ብሎኝ ጉጉቴም ጋብ ብሎ ነበር።